ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን አለው። እንዴት ናችሁ እናንተ? ሁሉ ሰላም ነው እኔ ጋር። ባለፈው እንደዛ ቪዲዮ ሰርቼላችሁ ነበረ። የሚገርም ነገር ማንም ብዙ ሰው አላየልኝም። ምን ሆንሽን ከአበሻ ሆኜ መቼስ በጣም አዝኛለሁ ተከፍቻለሁ ብዬ ነበረ እና ቪዲዮ የሰራሁላችሁ፣ ግን አንዳችሁን ገብታችሁ ምን ሆናችሁ ካላችሁን ሰው የለም። እውነት በጣም ነው የሚያሳዝነው። ግን ለህይወት ነገር ላይ በጣም እንደምንከፋ እያወቃችሁ ግን ምን ሆንሽ ማለት ሲቀር ራሱ ሰው ይከፋል። በእውነት እኔ የሀገሬ ልጆች አሉ ያጽናኛሉ፣ አይዞሽ ልኛል ብዬ ሚዲያ ላይ ወጥቼ በመናገር በራሴ እንትን አልኩት። ለምን የሆነ ነገር እንኳን ቢፈጠር ሰው ከሞተ ወዲህ ነው በቃ ሰው የምረባረበው ማለት ነው። ከፍቶኛል፣ አዝኛል፣ በጣም ተሰምቶኛል ብዬ ነበረ ቪዲዮ አረኩት እዛን ሰዓት ማለት ነው። በእውነት ግን በጣም ነው የሚያሳዝነው። አንድ ሁለት ሰው ነው ምናምን ነው ምን ሆነሽ ነው አይዞሽ ያለኝ ማለት ነው። ያ ሁሉ ሚዲያ ተጠቃሚ እያለ አንድ ሰው በህይወት ያለ ጊዜ ምን ሆንሽ ማለት ለሰው ልጅ ከብዳል እንዴ? ኮሜንት መጻፍ እንትን ነው ከብዳል። የምር እኔ እኮ እንጃ በኢየሱስም በጣም ነው እንትን አለኝና ግን እግዚአብሔር ይመስገን ያው ብዙ ነገር ነበረ፣ ያው ሁሉ ነገር አልፏል። ግን በእውነት ብዙ ነገር አልፏል። እኔም የሆነ ነገር ነበረ፣ እግዚአብሔር የተመሰገነው ግን ደህና ሆኛለሁ። ላይክ እያረጋችሁ ሼር እያረጋችሁ ኮሜንት እየጻፋችሁ እስቲ አበረታቱን የምር። እና ዩቲዩብ ሊሰራበት ፈልጌ ነበረ፣ እውነት ሊሰራበት ፈልጌ ነበረ። ቶክቶክም ይሄን አይል እንትን የለኝም፣ ፎሎወር ብዙ የለኝም ቶክቶክ ላይ ማለት ነው። እና አንዳንድ ነገር ኦንላይን ለመስራት ፈልጌ ነበረ። ቢያንስ ከአንዱ እንኳን የተሻለ እንዲሆን ፈልጌ ነበረ። ስራ ቢያንስ የሆነ ስራ ስትጀምሪ አሪፍ ነው። የራስን ነገር የምትይ ነገር ሲኖርሽ ቢያንስ እውነት ከብዙ ነገር ራስሽን ሰውን ልታቂበት ትችያለሽ፣ ራስሽንም ትጠብቂበታለሽ። እና እንትኔንም እዚህ ላይ አደርጋለሁ፣ የቶክቶክ አካውንቴንም እዚህ ላይ ያደርጋለሁ። ሼር እያደረጋችሁልኝ ላይክ አድርጉልኝ፣ ፎሎ አድርጉልኝ። እና በቃ ሊሰራበት ስለሚፈልገው ነው ማለት ነው። የምር በጣም ስራ ፈልጋለሁ፣ ግን በቃ ደግሞ ግዴታ ብዙ ነገር ያስፈልግሻል። አንድ ነገር ለመስራት ስትፈልጊ ብዙ ነገር ነው የሚያስፈልገው እና ያ ነገር ደግሞ ታውቂያለሽ፣ አዲስ ሰው ሚዲያ ላይ ወጥቶ እንደ ልቡ ለማውራት እንደ ልቡ ለመስራት ሰው ከጎኑ ከሌለ ምንም እንትን አይደለም ማለት ነው። ሰው ስልሽ እንደዚህ ላይፍ ካሌለሽ፣ ዩቲዩብ ላይ ተከታይ ካሌለሽ፣ ቲክቶክ ላይ የሚከታተል ሰው ካሌለሽ ምንም ባረግ እንደማይሆነው ነው። ለምን ሰው ሲኖርሽ ነው ሁሉም ነገር የሚደረገውና አሁን እውነት ማታውን አይታችኋል። ያቺ ልጅ እንትን ከጎን አደርግላችኋለሁና ማታ ብዙ ሰው ላይፍ ላይ ሲከታተል ነበረ። እኔ አሁን የምር ሌሊቱን ሙሉ እሷን ሲከታተል ነበርኩት ማለት ምን ላይ ይደርሳል መጨረሻው ምንድነው ብለን ማለት ነው። እስከ 51,000 ሰው እያየ ሰው ማለት ነው። በጣም በቃ ኢትዮጵያ የት ነው በቃ ይደርሳል የሚባለው ላይ እውነት እንደዚህ ሰው ሲሳተፍ በጣም ነው ደስ የሚለው። እቺ ልጅ እውነት ብትሞትም ብትኖርም ግን ምን አይነት ሰው ከጎና እንዳለ ማለት ነው፣ ምን አይነት ሰው አጠገባ እንዳለ መረዳት እንትን አይተናል እኛ በህይወት። እሷ ደግሞ በህይወት ኖራ ለካ ኢትዮጵያ እንደዚህ ነው ሰው የሚፈላለግበት የሚደራረሱ የሚባልበት ሰዓት ደግሞ ፈጣሪ ህይወትን አትርፎለት በህይወት ወጣ። ይሄንን ሰው የምታመሰግን ፈጣሪ ያርጋት እውነት። እና ይሄ ነገር ሲኖር ደግሞ ሚዲያ ላይ በደንብ መታወቋ እሷን በህይወቷ ያኖራታል ብዬ አስባለሁ። አንደኛ ሚዲያ ላይ የታዋቂነት ትታወቃለች እቺ ልጅ። ለዛ ነው ይሄን ሰው ወጥቶለት በቃ ሊጮውለት የደረሰ ማለት ነው። እና እግዚአብሔር ደግሞ ህይወቷን አትርፎለት እንግዲህ ወታ የምታመሰግንበት
እሷን የሚያድርገው ላይክ አድርጉልኝ፣ ተከታተው ኮመንት ይውልኝ። እስቲ የተበላሸበት ነገር ካለ አስተካኪ በሉኝ እና በቃ ዋትስአፕን ድረስ ቶክቶክንም ሼር እያረጋችሁልኝም አበረታቱኝ፣ አጠናክሩኝ እና ሰሞኑን ቶክቶክ ላይ ልብስ ልጀምር እንትን ብዬ ያው በዝናብ ነገር ብዙም እንትን አላልኩም አቋርጫለሁ እና እየገባችሁ ላይክ አድርጉልኝ እና ሼርም አድርጉ አበረታቱን። ብቻ ከወደቅንና ከታመምን ወዲህ ብቻ እስቲ ከምንራራጥ በእውነት እንደዚህ አሁን እኔ ልስራ ብዬ ነው። እኔ አሁን ምንም እየጠየቅኩ አይደለም። ላይክ እና ኮሜንት አድርጉልኝ፣ ሼር አድርጉልኝ ለትልቆቹ ዩቲዩበሮች ምናምን አዳርሱልኝ እያልኩት ነው ያለሁት እና እኔ ይሄናል ብዙም እንትን አልልም፣ ታዋቂ አይደለሁም። ለዛ ነው ለመስራት እንኳን ቢሞክር ግድ ታዋቂነት ያስፈልጋል እና በእውነት አሁን ያለው ምገሞል ውስጥ ነኝ ያለሁበት ቦታው ጫጫታ እንዳይገባበት ብዬ ነው። እንደ ልብም ደግሞ ማውራት የምችለው ብቻዬን ሲሆን ነው ሀሳብ የሚገልጽላችሁ ብዬ ነው እና እውነት በህይወት ኖረን በቃ እንደዚህ ከጎን ስንተጋገዝ ጎን ለጎን ስንሆን በህይወት እያለን ምንመሰጋገንበት እውነት አሁን ብዙዎቹ መቼስ ሁላችሁም ታላችሁ ዩቲዩብም ሆነ ቶክቶክ ላይ የሚሸጡ ልጆች የሚነግዱት ልጆች እውነት በቃ ሁሉም ከጎን ስላለው ነው እንጂ እዚህ በሰው ሀገር ላይ ማንም ራሱን ችሎ የቆመ ሰው የለም። ግን ሁላችንም ደግሞ በትንሽ ነገር እውነት አንቺ አሁን ላይክ ስታርግልኝ አንዱ ሼር ስታርግልኝ አንዱ ያያል፣ ያ ሰው ደግሞ ከተመቻ ለአንዱ ሰው ሼር ያደርጋል። እንደዛ እያለ ነው እንትን የምል ነው። አሁን እኔ ቆይቻለሁ በእውነት እንትን ካረኩት ባለፈው ካረኩት አላረኩትም እና ለማንኛውም እስቲ ላይክ እየጻፋችሁ ሼር ኮፒ ሊንክ እያደረጋችሁልኝ በቃ ለሁሉም እንትን አድርጉልኝ። በእውነት አንድ ቀን ላመሰግናቸው እችላለሁ። የምር በህይወት ሰው ካለ ሰውን ያመሰግናል። እኔ ላመሰግናቸው እችላለሁ። የእውነት የልቤን የሚፈልገውን ነገር አድርጌ ላመሰግናቸው ነው የምፈልገውና አበረታቱኝ ነው። እኔ ልስራ ነው በእውነት እኔ በቃ ጥሩ ነገር እንዲሰራ መስራት እየፈለግሽው በቃ የሆነ ወደ ኋላ የሚያስቀራ ነገር ሲኖር ወደ ኋላም በመቅራት በጣም ነው እንትን የምለውና እስቲ እኔ ይሄን አልጽፍበትም ይሄን እንደዚህ አድርጎ አልልም። እኔ ቪዲዮ ብቻ በቀጥታ ለቃለሁ። እስቲ እየገባችሁ ሼር አድርጉልኝ፣ ላይክ ስጡኝ፣ ኮሜንት ጻፉ። መቼም ዩቲዩበሮች ታውቃላችሁ ኮሜንት ነው አይደል? እዚህ ጋር እንትን የምለው በኮሜንትን አግዙኝ፣ ደግፉኝ። ያቺ ልጅም በቃ ህይወታም እግዚአብሔርን ህይወታን ፈጣሪ ይመልሳት፣ በህይወት ለልጇ ያብቃት። እንዲሁ ሞተን ከምንቀር ፈጣሪ ጠብቀን ነት ሀገሩንም ብላ ሀገራችንን ሰላም ያድርግልን፣ ያለንበትን ፈጣሪ ሰላም ያወርድልን። ነት ህይወታችን ባለንበት ይጠብቀን። እንደዚህ አይነት አደጋ ለቤተሰብም ለሁሉም ነገር ከባድ ስለሆነ ፈጣሪ ከእንደዚህ አይነት አደጋ ይጠብቀን። ጓደኞቼ፣ ውዶቼ፣ ውድ ክርስቲያኖች፣ ሙስሊሞች፣ ውድ ኢቶቼ፣ እንዲሞቼ ላይክ እያረጋችሁ ሼር እያረጋችሁልኝ ተከታተሉልኝ፣ ይዩልኝ።